ኦሪጂናል የፈላፈል አሰራር ነው ማሳያችሁ ነው የምንሰራው። ምራችን 24 ሰዓት ሆኖታል። በፓርጌ ዘብዝፌው ካደረ በኋላ ውሃ ነው መሆን ያለበት። ውስጥ እናደርጋለን። ምንም ያህል በግምት ነው የምንሰራው። አነስ ያለች ሽንኩርት ፍሬም ያህል መካከለኛ የሆኑ ሽንኩርት የድንብላል ቅጠል ነው ፐርሲል ነው። በደንብ አድርገን መጠብ አለበት ታሻ ስለሚይዝ ከድንብላል ቅጠሉ ትንሽ ፐርሲሊ ነው። ከበዛበት ፐርሲልና ድንብላል ቅጠል ጓዴነቱ በጣም ደምቆ ይወጣል። እንደዚህ ነው። ይሄ ድንብላል ቅጠል ይሄ ፐርሲሊ ፍልፍል የሚያጠፍጠው የባሮ ሽንኩርት ነው። ስለዚህ ያለው ልጣይ ንጹህ አድርገን እናጥባለን። አበዛ ያለ ጫው ያቃጥለው ስለሆነ ሳናበዛ በትንሹ ነው የምናረጋው። አድርገን እንፈጨዋለን። አርገን ፈጭተናል። በእንደዚህ አይነት መፍጫ ስትጠቀሙ ውሃ ጠብ እያረጋችሁ ቶሎ እንዲደቅና ማሽኑም እንዳይበላሽ ደቀቅ አርገን ፈጭተናል። የስጋ መፍጫ ቢሆን የበለጠ አሪፍ ነው። በደቃቋ እንዴ ፈጭልናል። ቤት ውስጥ ባለው ነገር ነው የምንጠቀመው። ድንብላ ሙናለኝ ደቀቅ አርጌ ፈጫለሁ። የፈላፍል ብዛት እያያችሁ መጨመር ነው። በዚህ ማንኪያ ፈላፍል እኛ ቤት ከሾርማችን ሌላ ደግሞ ፈላፍላችን በጣም ነው የሚወደደው። ኢትዮጵያ ውስጥ ያሉ አረቦች ሁሉ እኛ ጋር እየመጡ ነው ፈላፍል ይበሉት። ምክንያቱም ከኔ ቴስቱ ስለሚያገኙት። ከሙኑና ድንብላ ያላቀልን በኋላ እዚህ ጋር ቢካርቦናት ሶዳ አለኝ። ቢካርቦናት ሶዳ ማለት ቤኪንግ ሶዳ ማለት ነው። ተሻሽሎ ስለመጣ ነው። ተመሳሳይ ነው። ቢካርቦናት ሶዳ አንድ አይነት ናቸው። ምን ያህል ውሃ በዛበት ይመራል። በመረሶ ሳናበዛ ከውሃው ጋር እንዲንደባልቅና እላዩ ላይ እናፈስበታለን። ስራ ቦታ ፈላፍል እዚህ አድርገን የምንሰራው ፍሬሽ ነው። በየቀኑ የምንሰራው በጣም ነው የሚጣፍጠው። ለጾም አሪፍ ነው። በደንብ መቀላቀል አለበት። ሽምብራው ጠንከር ያለ ስለሆነ በደንብ ቢካርቦናቱ ለስለስ እንዲያደርገውና ሲጠበስ ዘይት እንዳይጠጣ ቆንጆ ሆኖ እንዲበስል ያደርገዋል። ትንሽ ጨው ዘይታችን እስከሚግል ለትንሽ ደቂቃ በደንብ ቢካርቦናቱ ሽምብራ ውስጥ እንዲገባ ተወዋለን። ጎልደን ስፓይሲ የሾርማ ቅመም አፍልታ ከሌላችሁ እንዴት አድርጋችሁ እንደምትሰሩ ነበር ያሳያችሁ። ያን ሁሉ ድካም የሚቀንስ ደግሞ ከጎልደን ስፓይሲ የሾርማ ቅመም አላት። እሱን ሾርማ ቅመም ተጠቅመን ድጋሚ ሾርማ አብረን እንሰራለን ከፈላፍሉ ጋር። ሳልሳ አለኝ ሾርማ ቅመም ይሄንን ያህል በጣም ስራችን የሚያቀል ትንሽ ቢጫ እንዲሆንልኝ ደግሞ ኬሪ ፓውደር ታውቃላችሁ። ለሾርማ ብቻ ሳይሆን ሩዝ ስትሰሩ የጾም ሆነ የፍስክ ፈረንጅ ምግብ ላይ ወይም የአረብ ምግብ ላይ ካስገባችሁ በጣም አሪፍ አድርጎ ያጣፍጥላችኋል። ቆንጆ ጣዕም የሚሰጠዋል። ሙስታርድ እናደርጋለን። ትንሽ ሶያ ሶስ፣ ሎሚ፣ ጨው ደግሞ ይሄንን ያህል። ሾርማ ነው ሾርማ ቅመሙ ነው። ሾርማ ቅመም ብቻ አይደለም ያላት የመንዲ የብሪያኒ ሰሚሆን ለላዛኛ ፔሪ ለድንች ፓፕሪካ ጂንጀር ፓውደር ጋርሊክ ፓውደር ብዙ አይነት አማራጭ ስላላት የደወላችሁ ለምን ስፓይሲ በጣም ተመራጩና አንደኛው ቅመም ነው። ደርገን ሾርማችን ቀመመና ደቂቃ እንተወዋለን። ዘይታችንን ደንብ ግሏል። በፈላፍል መስሪያ ከሌላ ችግር የለውም። ደቂቃ በኋላ ፈላፍሉን እዚህ መሃሏን ከፈትችንን ቀስ አድርገን እንደዚህ ወረደ። ፈላፍል መስሪያ ከሌላችሁ በእጃችሁ ባርጋችሁ ቀስ ብላችሁ እሱ ካልበሰለ ሆዳችንን ለሚነፋ በደንብ መብሰል አለበት። እንደላሩ እንዳትቆር የለበትም። በንጹህ ዘይት ነው መሰራት ያለበት። ካርቦናት ሶዳው ለፋፋ በደንብ እንዲበስልና ሲበስልልን ዘይቱን በደንብ አንጠፍጥፈን የድንብላል ፍሬ ከሙኑም እንደዛ ፍሬሽ መሆን አለበት። ሲሆን ተፈጭቶ የትኛውን ቦታ ላይ የሚሸጥ ቴስት የለውም ስለሚነፍስበት ሻችን ላይ ሲገል በሾርማ ወደ ቤታችሁ ፈሬ ዶሮ መሆን አለበት። ዶሮቹ ደግሞ የ45 ቀን ነው መሆን ያለባቸው። 45 ቀን በላይ ድረስ ተካራ ይሆናል። ስጋ ከ5 እስከ 6 ደቂቃ ስላት እንደዚህ እናወጣዋለን። ነጭ ሽንኩርት አለ፣ ጫው፣ ያለ ጠሂና ያለኝ ጠሂና ሲመታ ስለሚወፍር ውሃ ማድረግ አለብን። ነጭ ሽንኩርቱ ሲደቅ ሎሚ ጠሂናችን እንደዚህ ወጥ ይታሰራል። ባለፈው ለታሳየቻችኋለሁ። ጠሂናውን እዚህ ገባለን። ሆት ሶስ በስሏል። ጣው የሚችለውን ያህል 3 እና 4 ፍሬ ጣው ይችላል። ቲማቲም አለኝ፣ ሽንኩርት፣ ፐርስሊያችን ጠልቅጣሉ። ደግሞ ናና ስለሌለኝ ደረቅ ናና አድርግበታለሁ። ኪያር ስለሌለኝ በቱን ተበቃ እዚህ እንጠቀልላታለን። አያችሁ ማዮኔዝ ካቻፕ እንደዚህ እንቀባለን። ማችን የሾርማው ቅመም በጣም ነው ደስ የሚለው ሽታው። እንደዚህ ማችንን እንደነቅመስ ለእናንተ ጠሂና ነው የሚጣፍጠው ፈላፍል። በጾም የሚሆን ምርጥ የፈላፍል አሰራር ነውና ሞክሩት ቤታችሁ ውስጥ ሙከለላችሁ። ቻችን በጣም ነው የሚሞቀው። በጣም ያቃጥል ሆት ሶስ ነው የሰራው።
ፈላፍል ለሚወዱ ካሉ ይሄንን ቪዲዮ ሼር አድርጎላቸው 100,000 ስለገባኝ በጣም ነው የማመሰግነው። ስፓይሲ እየደወላችሁ ዘዙ ሰጣችሁበት ቦታ ዴሊቨሪ ታደርሳለች። ስር ቁጥሯን አስቀምጥላችኋለሁ። 100,000 ስለገባኝ ስሞል ቢዝነሶችን አበረታታለሁ። ስሞል ቢዝነስ ያላችሁ እንዲተዋወቅላችሁ የምትፈልጉ ካላችሁ ፓኬጃችሁን ላኩ፣ አስተዋውቅላችኋለሁ በነፃ።